ውድ አድማጭ ተመልካቾቻችን የኤዶም ቤተሰቦች እንዴት ከረማችሁ? የዋህከነሽ ነፍስ ክፍል 5 ለረጅም ጊዜ እንደማውቀው የልብ ጓደኛ ነፃነት ስለተሰማኝ ለቁርስ የታዘዘው ምግብ በነፃነት እስከምጠግብ በላሁ። የሐምሌ የጠዋት አየር ከቅዝቃዜ ካፊያ ጋር ተደምሮ ከአልጋ አትውረዱ አትውጡ የሚያስብል ቢሆንም እኔ ግን ቤተሰቦቼ ተሰናብቼ ከጅማ ወደ አዲስ አበባ በማደርገው ጉዞ ድንገት ከተዋወቁት ልጅ ጋር በነፃነት ቁርስ በላሁ። ይገርማል። በህይወቴ ዘመኔ እንደዚህ ከሰው ጋር በፍጥነት ተገባብቼ አላውቅም። ለዛውም ከወንዶች ጋር። ለቁርስ የተመደበው ሰዓት በመጠናቀቁ ወደ መኪና ውስጥ ተመለስን እና በትምህርት ውጤትሽ መበላሸት ምክንያት ሐዘን ስለተሰማሽ አክስትሽ ጋር የተወሰነ ጊዜያት ለማሳለፍ ነዋ የአዲስ አበባ ተጓዥ የሆንሽው? አዎ አልኩት፣ ምን ነገር ሳልደብቅ ስለ ራሴ ሁሉንም ነገር በመናገሬ ሀፍረት እየተሰማኝ። እኔ የምልህ ቁርስ ላይ አልኮል ነገር ቀላቅለህበት ነበር እንዴ? ስለ ራሴ ብዙ መናዘዜ የታወቀኝ አሁን ነው። አንተን እኮ ከስምህና ከጨዋታ ውጪ ብዙም አላወቅኩም። ስለ ራሴ ነግሬህ እንድታውቀኝ አልፈልግም። ድርጊት ከቃል ይበልጣል። ድርጊቶቼ አይተሽ ታውቂኝ ይሆናል። ነገም ሌላ ቀን ነው እኮ እና ሌላ ጊዜም እንድንገናኝ እያልከኝ ነው? አዲስ አበባ ከሩቅ ስትመለከቻት ነው ሱፊ የምትመስለው። ቀረብ ብለሽ ከውስጧ የምትፈልጊው ነገር ካለ ትጠብልሻለች። ሁለታችንም ከተፈላለግንባት ደግሞ ምን ያህል እንደምጠብልሽ አስቢው። ፈገግ አልኩኝ። ለቁርስ የወረደው ተሳፋሪው ሙሉ በሙሉ ወደ መኪናው ስለተመለሰ ጉዞ ተጀመረ። ጨዋታ፣ ቁም ነገር፣ ቀልድና ሳቅን ከአቤል እያገኘው የማረሳውን ጥሩ ትዝታ ጥሎብኝ እንደሚያልፍ እርግጠኛ የሆንኩበት ጉዞ እያከናወንኩ ነው። መኪናው ይሄዳል። ዛፎቹና ሰዎቹ በፍጥነት ሽው እያሉ ወደ ኋላ ይቀራሉ። ተሳፋሪዎች ያወራሉ። እፎይታ ተሰምቶኝ ጉዞዬን ቀጥያለሁ። ክፍል 6 ይቀጥላል። ላይክ፣ ሰብስክራይብ በማድረግ እያበረታታችሁን ውድ አድማጭ ተመልካቾቻችን የኤዶም ቤተሰቦች እንዴት ከረማችሁ? የዋህከነሽ ነፍስ ክፍል 5 ለረጅም ጊዜ እንደማውቀው የልብ ጓደኛ ነፃነት ስለተሰማኝ ለቁርስ የታዘዘው ምግብ በነፃነት እስከምጠግብ በላሁ። የሐምሌ የጠዋት አየር ከቅዝቃዜ ካፊያ ጋር ተደምሮ ከአልጋ አትውረዱ አትውጡ የሚያስብል ቢሆንም እኔ ግን ቤተሰቦቼ ተሰናብቼ ከጅማ ወደ አዲስ አበባ በማደርገው ጉዞ ድንገት ከተዋወቁት ልጅ ጋር በነፃነት ቁርስ በላሁ። ይገርማል። በህይወቴ ዘመኔ እንደዚህ
ከሰው ጋር በፍጥነት ተገባብቼ አላውቅም፣ ለዛውም ከወንዶች ጋር። ለቁርስ የተመደበው ሰዓት በመጠናቀቁ ወደ መኪና ውስጥ ተመለስን እና በትምህርት ውጤትሽ መበላሸት ምክንያት ሐዘን ስለተሰማሽ አክስትሽ ጋር የተወሰነ ጊዜያት ለማሳለፍ ነዋ የአዲስ አበባ ተጓዥ የሆንሽው? አዎ አልኩት፣ ምን ነገር ሳልደብቅ። ስለ ራሴ ሁሉንም ነገር በመናገሬ ሀፍረት እየተሰማኝ። እኔ የምልህ ቁርስ ላይ አልኮል ነገር ቀላቅለህበት ነበር እንዴ? ስለ ራሴ ብዙ መናዘዜ የታወቀኝ አሁን ነው። አንተን እኮ ከስምህና ከጨዋታ ውጪ ብዙም አላወቅኩም። ስለ ራሴ ነግሬህ እንድታውቀኝ አልፈልግም። ድርጊት ከቃል ይበልጣል። ድርጊቶቼ አይተሽ ታውቂኝ ይሆናል። ነገም ሌላ ቀን ነው እኮ እና ሌላ ጊዜም እንድንገናኝ እያልከኝ ነው? አዲስ አበባ ከሩቅ ስትመለከቻት ነው ሱፊ የምትመስለው። ቀረብ ብለሽ ከውስጧ የምትፈልጊው ነገር ካለ ትጠብልሻለች። ሁለታችንም ከተፈላለግንባት ደግሞ ምን ያህል እንደምጠብልሽ አስቢው። ፈገግ አልኩኝ። ለቁርስ የወረደው ተሳፋሪው ሙሉ በሙሉ ወደ መኪናው ስለተመለሰ ጉዞ ተጀመረ። ጨዋታ፣ ቁም ነገር፣ ቀልድና ሳቅን ከአቤል እያገኘው የማረሳውን ጥሩ ትዝታ ጥሎብኝ እንደሚያልፍ እርግጠኛ የሆንኩበት ጉዞ እያከናወንኩ ነው። መኪናው ይሄዳል። ዛፎቹና ሰዎቹ በፍጥነት ሽው እያሉ ወደ ኋላ ይቀራሉ። ተሳፋሪዎች ያወራሉ። እፎይታ ተሰምቶኝ ጉዞዬን ቀጥያለሁ። ክፍል 6 ይቀጥላል። ላይክ፣ ሰብስክራይብ በማድረግ እያበረታታችሁን ውድ አድማጭ ተመልካቾቻችን የኤዶም ቤተሰቦች እንዴት ከረማችሁ? የባክንሽ ነፍስ ክፍል 5 ለረጅም ጊዜ እንደማውቀው የልብ ጓደኛ ነፃነት ስለተሰማኝ ለቁርስ የታዘዘው ምግብ በነፃነት እስከምጠግብ በላሁ። የሐምሌ የጠዋት አየር ከቅዝቃዜ ካፊያ ጋር ተደምሮ ከአልጋ አትውረዱ አትውጡ የሚያስብል ቢሆንም እኔ ግን ቤተሰቦቼ ተሰናብቼ ከጅማ ወደ አዲስ አበባ በማደርገው ጉዞ ድንገት ከተዋወቁት ልጅ ጋር በነፃነት ቁርስ በላሁ። ይገርማል። በህይወቴ ዘመኔ እንደዚህ ከሰው ጋር በፍጥነት ተገባብቼ አላውቅም፣ ለዛውም ከወንዶች ጋር። ለቁርስ የተመደበው ሰዓት በመጠናቀቁ ወደ መኪና ውስጥ ተመለስን እና በትምህርት ውጤትሽ መበላሸት ምክንያት ሐዘን ስለተሰማሽ አክስትሽ ጋር የተወሰነ ጊዜያት